ጸሎት አንሷል፣ ቲክቶኩ ግን በዝቷል። ሁላችንም ጠዋት ተነስተን ፊታችንን ታጥበን አምላካችን ከማመስገን ይልቅ ሁላችን እጃችንን ወደ ስልካችን ሰንዝረን ቲክቶክ፣ ፌስቡክ መኝታችን ላይ ሆነን ምናይ ሆነናል። ሳናስብ እንናገራለን፣ በሰው ሁሉ እንፈርዳለን። ሐሜቱ፣ ማማረሩ፣ ስድቡ፣ ውሸቱ ምንልከው መልእክት ስንቱን አቁስሏል። በየሶሻል ሚዲያው ስንቱን ሰብራችሁታል፣ ስንቱን ሰብረነዋል። እጆቻችን የተጠመዱት ስልክ ላይ ነው። ስልክ ላይ እዚህ ተቀምጦ እኮ ስልክ የሚጎረጉር ሰው አለ። ዛሬ ዓለም በጫጫታ ተሞላች። ስልካችን ይጮሃል፣ ቴሌቪዥኑ ይናገራል፣ ኢንተርኔቱ ይናገራል፣ ማህበራዊ ሚዲያዎች ቲክቶኩ ይለፈልፋል። ምንም አይለፈልፋል፣ ሁሉም ጫጫታ ነው። ግን ወደ ልባችን የሚገባው የትኛው ድምጽ ነው? ይህ አይንህ ወይ ወደ መንግስተ ሰማያት ሊያስገባ ይችላል፣ ወይም ወደ ገሃነመ እሳት ሊያስጥል ይችላል። የአይናችን መክሊት በቲክቶክ ውስጥ እንደተቀበረ የጆሮአችን መክሊት ደግሞ በጫጫታ ውስጥ ተቀብሯል። ዛሬ ብዙዎቻችን ደክሞናል። የምንሰማው ነገር በዛ፣ በጣም በዛ። ቲክቶኩ በዛ፣ ጫጫታ ውስጥ ተቀበረ መክሊቱ። አደራችሁን ለእግዚአብሔር ቃል ጆሮአችሁን እንክፈት። ለዓለም ጫጫታ አይደለም። ስንቴ ኢየሱስ ክርስቶስ አንኳኩቶ ተመለሰ? ስንቴ ተመለሰ መሰላችሁ? እኔና እናንተ ጋራ የፍቅር ድምፁን ያሰማል፣ ሁሌ ያንኳኳል። ጆሮአችን ግን ለክርስቶስ አልተከፈተም። ዛሬ ውሸታሞች ስለሆንን አቤት ገሊት እኮ አፏ ነው እንጂ ልቧ ንጹህ ነው። ውሸት። ውዳሴ ማርያም ለመጸለይ እኮ ትግል ስግድስ ለምኝል አይምሮ የለም ለማውራት ግን ታታታታታታታታ ሲል እግዚኦ። አንድ ቀን ጌታ ይመጣል። አንተ ይልሃል ምላስን ሰጥቼ ነበር ግን አላመሰግንከበትም ይላል። ዛሬ ከምናማበት ይልቅ ነው ወይስ ምናመሰግንበት በቀን የሚበልጠው? ሊቃውንት በተለይ የግዕዝ በግዕዝ መተርጉማን 5 መክሊት የሚሉትን 5ቱ የስሜት ሕዋሳት ብለውታል። 5ቱ የምን ሕዋሳት? የስሜት ሕዋሳት። ርዕይ ማየት ምናችን ያያል? አይናችን ያያል። ሰሚ መስማት ምናችን ይሰማል? ጆሮአችን ይሰማል። 2 አጼኖ ማሽተት ምናችን ያፈሽታል? አፍንጫችን። ጢም መቅመስ ምናችን ይቀምሳል? ገሲስ መዳሰስ ምናችን ይዳስሳል? እጃችን ይዳስሳል። ስለዚህ እግዚአብሔር ለእያንዳንዱ ምን ሰጥቶታል? 5 የስሜት ሕዋሳት ሰጥቶታል። እኔም አንተም አንቺም ሁላችንም ምን አለን? አይን አለን፣ ጆሮ